አላህን ድንበር የጣሰ ሁሉ እሳትን መቅመሱ አይቀርም። ስለሆነም አላህ ሱብሓነሁ ወተዓላ ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የሚለው ሊያሳስበንና ሊያስጨንቀን ይገባል። ኢማሙ ሙስሊም ረሒመሁላሁ ተዓላ ሰሒሐቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያሉ የቂያማ ቀን አንድ ተጣሪ ይጣራል። ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል። የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ ታቦት ያመልክ የነበረውም እንጨት ያመልክ የነበረውም እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል። ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው እንዲገዟቸው የነበሩ ተከትለዋቸው ወደ ጀሀነም ይሄዳሉ። አላህ ሱብሓነሁ ወተዓላ በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ፣ እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ። ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ። የተወሰኑ ደግሞ ክርስቲያኖችና ይሁዶችን እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈዩቃሉ ለሁም ማ ኩንቱም ተዕቡዱን ምንድን ነበር የምታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ። እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበረ የምንገዛው ብለው መልስ ይሰጣሉ። የአዱንያ ጀልነታቸውን እዛም ይደግሙታል። ይህኔ መላእክቶች ሆነዋቸዋል ዋሻቸው። አላህ ሱብሓነሁ ወተዓላ ልጅም አልነበረው ምስትም አልነበረው ኬት መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብሎ ያዋርዷቸዋል። ከዛም ይህን በድንጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል። ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎ እናያለን። ከዛም ሲሄዱ አላ ተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ። ወደዛ ይሄዳሉ። ልክ ሄደው ሲያዩ ግና ውሃ ሳይሆን የሚያገኙት ጀሀነም እርስ በርሷ ስትባላ ያገኟታል። ውሃ እንጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ። እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ፣ እሳት ላይ ይወድቃሉ፣ እስከ መጨረሻው ሲሰቃዩ ይቆያሉ። በዚሁ መልኩ ነሳራዎችም ክርስቲያን ነን ባዮች ይጠየቁና ማንን ነበር ይጠሩና ማን ነበር የምታመልኩት? ኢየሱስን። ዋሻችሁ ለአላህ ልጅም አልነበረውም ምስትም አልነበረውም። እንደዛው ምን ትፈልጋላችሁ? ውሃ እንፈልጋለን። ወደዛ አይታያችሁም እንደ ፊት ለፊት ይባላሉ። ውሃ ተመስላ ጀሀነም ትቀመጥላቸዋለች። ሄደው ሲያዩት ግን እሳት ናት። እስከ መጨረሻ ጀሀነም ውስጥ ይከተታሉ። በተራባ አንጀታቸው ውሃን ሳይሆን የሚያገኙት የአላህ ቁጣ አላህ ሱብሓነሁ ወተዓላ አመፀኞች የሚቀጠባትን ጀሀነም ውስጥ ሄደው ይገባሉ። ይህኔ ማን ይቀራል? በአላህ ሱብሓነሁ ወተዓላ ሳያጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸውም ያሌላቸውም እዛ ቦታ ላይ ብቻቸውን ይቀራሉ። መላእክቶች ይመጡና ምን ጠበቃችሁ ብለው ሲጠይቋቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል። ጌታችንን ብቻ። ከዛም አላህ ሱብሓነሁ ወተዓላ በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናውቀዋለን፣ ቁርአን ላይ ሐዲስ ላይ ነብዩ ነግረውናል፣ በቁርአን ላይ ተገልጾልናል። ከዛ አላህ ሱብሓነሁ ወተዓላ ትንሽ ቆይቶ ይገለጽላቸዋል። አላህን ሱብሓነሁ ወተዓላ በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ። ይህኔ አላህን ሱብሓነሁ ወተዓላ ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩን ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ። እዛ ቦታ ላይ አላህ ሱብሓነሁ ወተዓላ ይህኔ አመፀኞችና አስመሳዮች እንዲያዙ ያዛል። ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ። እንቢባዎችና አስመሳዮች ጀርባቸው ልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ ሱብሓነሁ ወተዓላ ያዛል። ይያዛሉ፣ ወደ ጀሀነማቸው ይነዳሉ። ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ ሱብሓነሁ ወተዓላ የሰገዱትን ተነሱ ይላቸዋል። ይነሳሉ። ጀሀነም ላይ ድልድዩ ይዘረጋል። ሸፋዓ ይጀመራል። ምልጃ ይጀመራል። ነቢያቶች በጀሀነም ጫፍ ላይ ቆመው ሰልም ሰልም ኡመቴን አደንልኝ ማለትን ይጀምራሉ። ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነቢዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች
ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ ሱብሓነሁ ወተዓላ እንደሚጓዙ በአላህ ሱብሓነሁ ወተዓላ ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሀነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚህ መረዳት እንችላለን። እደን የአንቺ የኔ መመለሻችን የት ነው? ጀሀነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው? እደን ሁለተኛው ቆም ብለን የምናየው ነገር ጠሪቁ ናር የጀሀነም መንገድ ምን ይመስላል? ለሁሉም መንገድ አለውና የጀነትም የጀሀነም መንገድ አለ። የጀነት መንገድ ምንድነው? የጀሀነም መንገድ የቱ ነው? ከራሳችን ጋር ተያያዥ የሆነውን የጀሀነም መንገድ በምናይበት ሰዓት የጀሀነም መንገድ ውድ ይሁን ወንድሜ፣ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት። ከነዚህ ቅርንጫፎች መሀል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሀል የትኛውንም መንገድ የተጓዘ ሰው ወደ ጥፋት፣ ወደ ውርደት፣ ወደ ስቃይ፣ ወደ ጀሀነም ያደርሰዋል። ወደ አላህ ቁጣ ያደርሰዋል። ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሀነም ያደርሳል። ይህ የጀሀነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ። የሸይጣን ደጋፊዎች አሉ። ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ። ወዴት የሚወስዱ? ወደ ጀሀነም መንገድ የሚጠሩ። ይሄ መንገድም ዙሪያው ነፍስያ በምትወደው ነገር ተከቧል። ስሜትን በሚያስደስት ነገር ተከቧል። ነፍሶች በሚወዱት ነገር ተከቧል። ይሄን ነገር የሰራ ሰው የጀሀነም መንገድ ጥሶ መሄዱ በጣም ይቀለዋል። መጥፎ ነፍሶች በአጠቃላይ ይወዱታል። እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ። እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱን ታስመኛቸዋለች። ሸይጣንም ይሸውዳቸዋል። እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም። እውነታውን አልተረዱም። እንቅልፍ ላይ ነው ያሉት። ለምን እንደተፈጠሩ የማያውቁም፣ ወዴት እየተጓዙ እንደሆኑ የማያውቁም። በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው። ለዚህም ምሳሌ ነቢይ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነቢይ አስቀምጠውልናል። ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል። ምን አሉ? አላህ ምሳሌ ያደረገ ቀጥተኛውን መንገድ አላህ በምሳሌ ገለጸላችሁ። ይህ ቀጥተኛው መንገድ አንድ መስመር ነው። ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ። እዚህ አጥር ላይ ደግሞ በሮች አሉ፣ የተከፈቱ በሮች አሉ። በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል። በዚህ በሲራጡ በር ላይ አንድ ተጣሪ አለ። ቀጥተኛው መንገድ ጫፉ ላይ ተጣሪ አለ። ምን ይላል? እናንተ ሰዎች ሆይ هلم ادخلوا الصراط المستقيم جميعا ولا تفرقوا። በሩ ላይ ቆሙ፣ ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል? እናንተ ሰዎች ሆይ ኑ ወደዚህ ቀጥተኛው መንገድ ያዙ፣ አትለያዩ፣ ወደ ሌላ ቦታ አትሄዱ ብሎ ይጣራል። በሌላ በኩል ደግሞ ከሲራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል። ምን ብሎ ይጣራል? ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ፣ ይሄን በር አትክፈተው፣ ይሄን በር ከከፈትከው ትገባዋለህ። ቀጥተኛውን መንገድ መጓዝተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ። ሐዲሱን ኢማሙ አሕመድ ዘግበውታል። እዚህንም ማዕና ሲተረጎም ምን ይላሉ? ሲራጥ ብሎ መቀጥተኛው መስመር ብሎ ማለት እስላም ነው። በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው። አላህ ሐራም ያደረጋቸው ነገሮች ናቸው። ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት። አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ ሱብሓነሁ ወተዓላ ሐራም ያደረጋቸው ነገሮች ናቸው። ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው፣ ቁርአን ነው። ከሲራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስተዋል እንዲያስተውል እንዲከሰት የሚጥለው የሆነ የአላህ ሱብሓነሁ ወተዓላ ተሰጥኦ ነው። ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው። ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘልቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን። አሁን የጀሀነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው። በጣም ዘግናኝ መንገድ ነው። እዛ ውስጥ ከሳራ አለ፣ ውርደት አለ። የጀሀነም ሸለቆዎች እዛ በዛ መንገድ ከሄደን ነው የሚጠብቁን። ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ። ወላሂ አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ
ኑ ወደዚህ ብሎ የሚጠራላት መንገድ ነው። ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው። ኑ ወደኔ ተደሰቱ፣ ብሉ፣ ተዝናኑ። በአዱንያ ካልተዝናናችሁ፣ በወጣትነታችሁ ካልተዝናናችሁ መቼ እያለ የሚያካልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው። እኔ ለአንተ ብዬ ነው፣ እኔ አንተን ለማስደሰት ብዬ ነው። አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሀነም ውስጥ ያስገባሉ።